ሱሃይብ ሩሚ ከሩም ሲመጣ የሩም ሰው ነው። ከሩም ሲመጣ ወደ መካ እልም ያለ ድሃ ነበር። መናጢ ድሃ፣ ምንም የሌለው ቤት የሌለው ድሃ ነው። መካ መጥቶ ግን ሀብታም ሆኗል። የሩም ሰው ነው፣ የስልጣኔ ሰው ነው። ያውቃል እንዴት እንደሚነገርና እንዴት እንደሚሸጥ። መካ ገብቶ ሀብታም ሆኗል። የአላህ መልእክተኛ ተሰደዱ ብለው ሲያዙ እሰደዳለሁ ብሎ ወጣ። ያን ጊዜና የመካ ሹማምንቶች ያዙት። አተይተና ሱዕሉከን መናጢ ድሃ ሆነህ እኛ ዘንድ መጥተህ አሁን ሀብት ንብረት ካፈራ በኋላ ሰብስቤ እሄዳለሁ ልትል ነው? ሱሃይብ ሩሚ ምን እንዳለ ታውቃላችሁ? አሃ ሀብቴን በሙሉ በሰጣችሁ ትለቁኛላችሁ አላቸው። አሁን ለቃልና አላመኑ። ሁሉንም ሰጣቸው፣ ለቀቁት። አላህ የቁርአን አንቀጽ አወረደ። ወሚን الناس ከሰዎች መካከል አሉ አላሉ መየሽሪ ብትጋአ መርዳት ኢላህ የአላህን ውደታ ፈልገው ሲያበቁ ያላቸውን በሙሉ ለአላህ የሚሸጡ ሰዎች አሉ አላህ